ሰላም እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እስኪ ስለ ጠንካራ ሴት ልንገራችሁ። ያው ጠንካራ ሴት ማለት እንዴት ጠንክራ እንዳለፈች ስለ ራሴ ልንገራችሁና የእውነት ለመናገር እኔ ከየቱ ጋር ጀምሬ መናገር እንዳለብኝ አላውቅም። ብዙ ፈተናዎች አልፈዋል በህይወቴ ላይ እና እናንተም ጠንክራችሁ እንድታልፉበት ማለት የሆነ አሁን ካለንበት ጊዜ አንጻር ትንሽ ነገር ያስከፋናል እና ትንሽ ነገር ተስፋ ያስቆርጠናል። ማለት እኔ ያለፍኩባቸው ነገሮች አይታችሁ ምናልባት ልትጽናኑ የምትችሉበት ነገር ካለ ልትበረቱ የምትችሉበት ካለ ብዬ ያስባለሁ፣ እህቶች በተለይ ማለት ነውና ማለት አንዴ አልጨርሰውም፣ ግን በፓርት ያረኩኝ እነግራችኋለሁ ማለት ነው። ትማሩበታላችሁ ብዬ ተስፋ አደርጋለሁ። እና በልጅነቴ ነው ከቤት የወጣሁት። ማለት የኔ ቤተሰቦች የኔ እናትና አባት አንድ ላይ አይደለም ያሉትና እናቴም ሌላ አግብታ ነው የምትኖረው፣ አባቴም ሌላ ህይወት መስርቶ ነው የሚኖረው። ግን እኔን ብቻ ነው ማለት ያሉት። እኔ እናትና አባት እኔን ብቻ ነው የወለዱት እንጂ እነሱ ያው ልጆች አሏቸው። ግን እኔ ከእናቴም ከአባቴም በመሀል ቤት ሆኜ በጣም በብዙ ስቃይ ነው ያደግኩት። ማለት ገና ምንም ሳላቅ ነው ሰው ቤት ተቀጥሬ መኖር የጀመርኩት። እነሱ ክፍለ ሀገር ናቸው፣ እኔ ወደ አዲስ አበባ መጣሁ። መጀመሪያ ትንሽ ሆኜ የገባሁበት ቤት አይናቸው ትልቅ ሴትዮ ናቸው፣ አይናቸው ያማቸዋል እና እነሱን መሪ በጣም አይታያቸውም እና እነሱን እየጎተትኩ መራ ሰው ሆኜ ነው የገባሁት። አስታውሳለሁ ማለት ትንሽ ይለኛል። በዛ ጊዜ ስንት ዓመት ልጅ ነሽ ብላችሁ ብትጠይቁኝ እውነት ለመናገር 10 ዓመት ራሱ የሚሆነኝ አይመስለኝም። ማለት የሆነ ህልም አይታችሁ ስትነቁ እንዴት ነው የሆነ ግልጽ ያልሆነ ነገር አለ፣ እንደዛ ነው ያንን ማስታወሰው። እና እዛ ቦታ ላይ የእውነት በቃ ብዙ ጊዜ እኛ ሴትዮ ልጆቻቸው ሁሉ አግብተው ትዳር ይዘው ወጥተው ነበረ እና እሳቸው ብቻ ናቸው ቤት ውስጥ የሚኖሩት የነበሩት እና በጣም ብዙ ጊዜያቸው ልጆቻቸው ጋር ሄደው ነው የሚያሳልፉት የነበሩት እና እኔ ብቻ ነበረ የምኖረው። በጣም ብዙ ጊዜ ምግብ ይቸግረኛል፣ ምግብ አላገኝም ነበረ እና ሰፈራችን ሻይ ቤቶች አሉ እና ምግብ ለማግኘት ብዬ ልጆቻቸውን አስደላቸው ነበረ። ልጅ አዝዬ ከዛ ምግብ አይደለም እኮ ትራፊ ነበር የሚሰጠኝ ለመናገር ማለት ነው። ይሄ ሻይ ቤት ነው፣ ሽሮ በየአይነት ምናምን ነው የተረፈ ይሰጠኝ ነበረ ልጅ አዝዬ ማለት ነው። እና ከዛ በኋላ ደግሞ እኔ በየሆነ ቀን አንድ ቀን ምግብ እየተሰራ እዛ ቤት የሆነ ልጅ አይደለው ይርበኝና ምግብ ውስጥ ነበረ እና ምግብ ትሰርቃለች ብለው ደግሞ ከሆነ ጊዜ በኋላ ከዛ ቤት ደግሞ ማስወጡኝ ወጣሁ። ከዛ በኋላ ከገጠር ያመጣኝ ልጅ ደግሞ ናና ውሰዳት ተብሎ ሌባ ናት እኛ አንፈልጋትም ብሎ ከዛ አስወጣኝ። ከዛ ደግሞ ጠላ ቤት ገባሁ። ጠላ ቤት ለማጠመን ደሞዝ ይቀበሉብኛል ወይ አላውቅም እውነት ለመናገር። ግን የሆነ እኔን ሳይፈልጉኝ ቀርተው ማለት እናቴም እኔን ማስጠቀስ ሳትፈልግ ቀርታ ይመስለኛል በሰዓቱ። ያው ካሉባት ነገሮች አንፃር ሊሆን ይችላል። አባቴ ግን ማን እንደሆነ እውነት ለመናገር አላውቅም ነበረ በሰዓቱ። እና እዛ ጠላ ቤት ነበረ ማጥበው የሚወጣ የሚገባ ሰውና አያለው። ሰው ሲመጣ ሰው መጣ ነይ እላታለሁ እና ለሴትዮዋ እና ደግሞ ጣሳዎችን አጥብ ነበረ እና ደግሞ እህል ምናምን ውጭ ሰጣ ነበረ። በጎች ምናምን ወፎች ምናምን እንዳይበሉ እጠብቅ ነበረ ማለት ነው። እና ልጅነቴ በእንደዚህ አይነት ሁኔታ ነው በጣም
በሚያስጠላ ሁኔታ ነው ያለፈው። እና ይሄ ቻሌንጁ አይደለም። ይሄ ነው ወይ ቻሌንጅ ካላችሁኝ፣ ኖ ይሄ ማለት ባለማስተዋል አይምሮ ስለሆነ ኖርማል ነገር ነው። ከዛ በኋላ ከዛ ቤትም ደግሞ በቃ አልቻልኩም። ምግብም የለም። በቃ ጠላ ሲኖር ነው ወይ በሳምንት 1 ቀን፣ በሳምንት 2 ቀን ነው ሴትዮዋ ቤት የምትኖረው። እዛ ቤትም በቃ ወጣው። እኔ እናቴ ጋር ውሰዱኝ ብዬ በጣም ማልቀስ ጀመርኩኝ ሴትዮዋ ጋር። ሴትዮዋን በቃ ያመጣኝ ልጅ ና ውሰድ ብላ ደውላ እንትን አለችው፣ ጠራችውና መጣ። እናቴ ጋር ይዞኝ ሄደ። እናቴም ድጋሜ እዛ ቦታ ልታስቀምጠኝ ፈቃደኛ አልሆነችም። በጣም ማለት እዛ ያሉ ነገሮች እኔም አልቻልኩም መቋቋምና ከዛ በኋላ ደግሞ ለሌላ ሰው ሰጠች፣ አዲስ አበባ ይዞኝ እንዲመጣ ማለት ነው። እና ድጋሜ አዲስ አበባ መጣው። ድጋሜ ስመጣ ከሰፈራችን ልጅ ጋር ነው የመጣሁት፣ ልጅ ልጠብቅላት ብላ ማለት ነው። ከዛ እሷ ደግሞ ልጆች ያሏት ትንንሽ ልጆች፣ እሷ ቀን ቀን ስራ ትወጣለች። ያው እሷ ስትወጣ ልጆች እንድጠብቅላት ነበር።